ሰላም ጤና ይስጥልኝ ውድ ተመልካቾች እንዴት ናችሁ? በባለፈው ክፍል የማቴዎስ ወንጌል ምዕራፍ 6ን አጥንተናል። በዛሬው ክፍል የማቴዎስ ወንጌል ምዕራፍ 7ን እናጠናለን። እስከ መጨረሻው ድረስ እንድታዳምጡት እጋብዛችኋለሁ። የማቴዎስ ወንጌል ምዕራፍ 7 በአጠቃላይ 29 ቁጥሮች ያሉት ሲሆን እነዚህን ለአምስት ከፍለን እናጠናለን። የመጀመሪያው ከቁጥር 1 እስከ 6 የምናገኘው በሌሎች ላይ መፍረድ እንደማይገባ ሲሆን፣ ሁለተኛው ከቁጥር 7 እስከ 12 ስለ ጸሎት ውጤት እናገኛለን። ሶስተኛው ከቁጥር 13 እስከ 14 የምናገኘው ስለ ጠባቡና ሰፊው በር ሲሆን፣ አራተኛው ከቁጥር 15 እስከ 23 የምናገኘው ዛፍ በፍሬው እንደሚታወቅ ሲሆን፣ በመጨረሻም አምስተኛው ከቁጥር 24 እስከ 29 ስለ ብልሁና ሞኙ ቤት ሰሪዎች እናጠናለን። የመጀመሪያው የማቴዎስ ወንጌል ምዕራፍ 7 ከቁጥር 1 እስከ 6 ያለውን ስናጠና ኢየሱስ ክርስቶስ በሌሎች ላይ መፍረድ እንደማይገባ ያስተማረውን ትምህርት እናገኛለን። እንደዚህም ይላል፣ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበትም መስፈሪያ ይሰፈርባችኋል። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላውጣ ፍቀድልኝ እንዴትስ ትለዋለህ? እነሆም በዓይንህ ምሰሶ አለ። አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያ በኋላ ከወንድምህ ዓይን ጉድፉን ታወጣ ዘንድ አጥርተህ ታያለህ። በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቆቻችሁንም በእሪያዎች ፊት አትጣሉ። ከዚህ ክፍል የምንማረው የመጀመሪያው በግብዝነት በሌሎች ላይ መፍረድ እንደማይገባን ነው። ምክንያቱም በምንፈርድበት ጊዜ እኛም ላይ እንደሚፈረድብን ይህ ክፍል ያስተምረናል። ሁለተኛው ከዚህ ክፍል የምንማረው የሌሎችን ስህተት ከመፈለጋችን በፊት የራሳችንን ስህተት ማስተካከል እንዳለብን ይህ ክፍል ያስተምረናል። ሁለተኛው የማቴዎስ ወንጌል ምዕራፍ 7 ከቁጥር 7 እስከ 12 ያለውን ስናጠና ኢየሱስ ክርስቶስ ስለ ጸሎት ውጤት ያስተማረውን ትምህርት እናገኛለን። እንደዚህም ይላል፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውንም አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያውንም ለሚያንኳኳ ይከፈትለታል። ወይስ ከእናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከእናንተ ማን ሰው ነው? ዓሣስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካምን ነገር ይሰጣቸው። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና። ከዚህ ክፍል የምንማረው የመጀመሪያው እግዚአብሔር በጸሎት ለሚለምኑት መልካምን ነገር እንደሚሰጥ ያስተምረናል። ሁለተኛው በእምነት መጸለይና በጸሎት መጽናት እንዳለብን ይህ ክፍል ያስተምረናል። ሶስተኛው ከዚህ ክፍል የምንማረው እንዲደረግልን የምንፈልገውን ለሌሎች ማድረግ እንዳለብን ይህ ክፍል ያስተምረናል። ሶስተኛ የማቴዎስ ወንጌል ምዕራፍ 7 ከቁጥር 13 እስከ 14 ያለውን ስናጠና ኢየሱስ ክርስቶስ ስለ ጠባቡና ሰፊው በር ያስተማረውን ትምህርት እናገኛለን። እንደዚህም ይላል፣ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። ከዚህ ክፍል የምንማረው የመጀመሪያው ስለ ጠባቡ በር ነው። ይህ ጠባቡ በር ወደ ዘላለም ሕይወት የሚያስገባው መግቢያ በር እንደሆነ ይህ ክፍል ያስተምረናል። ይህንንም የሚያገኙት ጥቂቶች እንደሆኑ፣ ምክንያቱም በዚህ በር ለመግባት በኢየሱስ ክርስቶስ በማመን መዳን እንደሚያስፈልግ ይህ ክፍል ያስተምረናል። ሁለተኛው ከዚህ ክፍል የምንማረው ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ሕይወትም ነኝ፣
በእኔ በቀር ወደ አብ የሚመጣ የለም እንዳለው ኢየሱስ ክርስቶስ ወደ ዘላለም ሕይወት መግቢያ ብቸኛው መንገድ ስለሆነ በኢየሱስ ክርስቶስ በማመን ብቻ በዚህ በጠበበው በር መግባት እንደሚቻል ይህ ክፍል ያስተምረናል። በተጨማሪም በዚህ ክፍል የምንማረው በዚህ በር ውስጥ የሚገቡ ሰዎች የዓለምን ምኞት መተው እንዳለባቸው፣ ከኃጢአት መራቅ እንዳለባቸው፣ ወደ እግዚአብሔር ቃል መመለስ እንዳለባቸው፣ እንዲሁም የኢየሱስ ክርስቶስን ትምህርት መከተልና እንደ እግዚአብሔር ቃል መኖር እንደሚያስፈልግ ይህ ክፍል ያስተምረናል። ሁለተኛው በር ሰፊው በር ሲሆን ብዙ ሰዎች የሚመርጡትና የሚገቡበት ቀላሉና ሰፊው ወደ ሲኦል የሚያስገባው መግቢያ በር ሰፊው በር ነው። በዚህ በር የሚገቡት የዓለምን ምኞት የሚከተሉ፣ በኃጢአት የሚመላለሱ፣ ከእግዚአብሔር ቃል ውጪ የሚኖሩ፣ በኢየሱስ ክርስቶስ ያላመኑና ያልዳኑ ሰዎች ናቸው። ኢየሱስ ክርስቶስ በዚህ ክፍል ላይ በጠባቡ በር እንድንገባ ያስተምረናል። አራተኛ የማቴዎስ ወንጌል ምዕራፍ 7 ከቁጥር 15 እስከ 23 ያለውን ስናጠና ኢየሱስ ክርስቶስ ዛፍ በፍሬው እንደሚታወቅ ያስተማረውን ትምህርት እናገኛለን። እንደዚህም ይላል፣ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍም ክፉ ፍሬን ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚህ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ ይላል። ከዚህ ክፍል የምንማረው ከሐሰተኞች መምህራን መጠንቀቅ እንዳለብን፣ ጥሩ ዛፍ ጥሩ ፍሬን እንደሚያፈራ፣ መጥፎ ዛፍ መጥፎ ፍሬን ስለሚያፈራ ከፍሬያቸው እንደሚታወቁ ይህ ክፍል ያስተምረናል። ሁለተኛው ከዚህ ክፍል የምንማረው እግዚአብሔር ልባችንን ስለሚያውቅ ግብዝ ሃይማኖተኞች መሆን እንደሌለብን ይህ ክፍል ያስተምረናል። ሦስተኛው ከዚህ ክፍል የምንማረው የእግዚአብሔርን ፈቃድ የሚያደርግ መንግሥተ ሰማይ እንደሚገባ እንዲሁም የእግዚአብሔርን ፈቃድ አለማድረግ አመፀኝነት እንደሆነ ይህ ክፍል ያስተምረናል። አምስተኛ የማቴዎስ ወንጌል ምዕራፍ 7 ከቁጥር 24 እስከ 29 ያለውን ስናጠና ኢየሱስ ክርስቶስ ስለ ብልሁና ሞኙ ቤት ሰሪ ያስተማረውን ትምህርት እናገኛለን። እንደዚህም ይላል፣ ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ልባምን ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት ገፋው፣ በዓለት ላይም ስለተመሰረተ አልወደቀም። ይህንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍን ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። ኢየሱስም ይህንን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ። እንደ ጻፎቻቸው ሳይሆን እንደ ባለሥልጣን ያስተምራቸው ነበርና። ከዚህ ክፍል የምንማረው የእግዚአብሔርን ቃል ሰምቶ የሚያደርገው ሕይወቱን በእግዚአብሔር ቃል ላይ እንደሚመሰረት፣ ይህም ቤቱን በዓለት ላይ የሠራን ብልህን ሰው እንደሚመስል ያስተምረናል። ይህም ምንም ቢገጥመው ሕይወቱ በእግዚአብሔር ቃል ላይ ስለተመሰረተ እንደማይወድቅ ይህ ክፍል ያስተምረናል። ሁለተኛው ከዚህ ክፍል የምንማረው የእግዚአብሔርን ቃል ሰምቶ የማያደርግ ሕይወቱን በእግዚአብሔር ቃል ላይ ስላልተመሰረተ ቤቱን በአሸዋ ላይ የሠራን ሞኝን ሰው እንደሚመስል ይህ ክፍል ይነግረናል። ይህም የሆነ ነገር ሲገጥመው መሠረት ስለሌለው እንደሚወድቅና እንደሚጠፋ ያስተምረናል። ሦስተኛው ከዚህ ክፍል የምንማረው የእግዚአብሔርን ቃል መስማት ማንበብ ብቻ በቂ እንዳልሆነ በእግዚአብሔር ቃል መሠረት መኖር እንደሚገባን ይህ ክፍል ያስተምረናል። ይህንን የማቴዎስ ወንጌል
ምዕራፍ 7ን ስናጠቃልለው በአጠቃላይ ከምዕራፍ 7 የምንማረው የመጀመሪያው በሌሎች ላይ በግብዝነት መፍረድ እንደማይገባን፣ ሁለተኛ ጸሎት ውጤት እንዳለው እግዚአብሔር ጸሎታችንን እንደሚሰማና እንደሚመልስ ማወቅ እንዳለብን፣ ሶስተኛ ሰፊው በር ወደ ሲኦል እንደሚያስገባ በዚህም የሚገቡት ብዙዎች እንደሆኑ ነገር ግን ጠባቡ በር ወደ ገነት እንደሚያስገባ በዚህም የሚገቡት ጥቂቶች እንደሆኑ ይህ ክፍል ያስተምረናል። አራተኛው ከዚህ ክፍል የምንማረው የእግዚአብሔርን ቃል በመስማት በማንበብ በቃሉ መሰረት በመኖር ሕይወታችንን በእግዚአብሔር ቃል ላይ መመስረት እንዳለብን ይህ ክፍል ያስተምረናል። አምስተኛ ከዚህ ምዕራፍ የምንማረው እግዚአብሔር ልባችንን እንዲሁም የምናደርገውን ሁሉ ስለሚያውቅ ግብዝ ሃይማኖተኞች መሆን እንደሌለብን ይህ ክፍል ያስተምረናል። በሚቀጥለው ክፍል የማቴዎስ ወንጌል ምዕራፍ 8ን እናጠናለን። እናንተም ከዚህ ቪዲዮ ጥሩ የሆነ ትምህርትን እንዳገኛችሁበት ተስፋ አደርጋለሁኝ። ሐሳብ፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እስከ መጨረሻው ድረስ ስላዳመጣችሁኝ አመሰግናለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተባረኩ።